አያቴ ምን ይል ነበር መሰላችሁ? ያጠበቁት ጥብቆ ሲሞቱት ያውልቁታል። ደስታና ግብታ በደስታ እንድትኖር እንፈልጋለን። ሩታንም በጣም የሚወዳት የሚያፈቅራት ለሷ ብሎ ሀገር ተሰዶ የመጣ ሰው አለ። ደስታን ሄርሜላ ተልፈተፈተች ብላችሁ ሩታም እንድትልፈተፈት አጠብቁ ማናችሁ ማለት ነው። ከአብርሃም የማጠብቀው ነገር መስማት ለሩታ ብርቁ አይደለም። አዲስ ነገር ቢሆን በዚህ አጋጣሚ ላንድ እየላቋርጥና በዚህ አጋጣሚ እውነትን ብላል የለመደው ነው። ለሷ ብርቁ አይደለም። ያው ሴት መቀያየር ሩታ ማለት ጠንካራ ሴት ናት፣ ጀግና ሴት ናት። የምሬ ነው። በጣም ጥሩ አስተሳሰብ ያላት ሰው ነች። በትንሽ ነገር እንደዚህ ቀሽም አይደለችም። በትንሽ ነገር የምትሸበር ሰው አይደለችም። ይብላይ ለሄርሜላ ነገሩን አበለሻሽታ አብርሃምን የራሷ ያደረገች ለመሰላት ሩታ በጣም ተጎድታለች፣ በጣም እንዲህ ብላለች ምናምን ነገር ብለኸኛል። ምናልባት የልጇ አባት እሷ ያለች ሌላ ምርጫ ውስጥ መግባቱ በዛ ሊጎዳት ይችላል። በጎን ደግሞ ጠንካራም ሴት ናት ሩታ። ከዚህ በላይ ሩታ መሰቃየት የለባትም። ደስታና ግብታ በሰላም መኖር አለባት። ሰላም የተወደዳችሁና የተከበራችሁ የኛ ተወዳጆች እንዴት ናችሁ? እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። ሁሌም ሰላም ሁኑልኝ። እንግዲህ ቤተሰቦች ዛሬ እኔ አላቅም ብቻ ምን መናገር እንዳለብኝ አላቅም። በጣም በሚያናድድ በጣም በሚያንገበግብ ሁኔታ ውስጥ ሆኜ ነው የመጣሁት። ምክንያቱም ይሆን ያለው ነገር ቤተሰቦች እያያችሁ ነው። አብርሃም እንደዚህ አይነት አስተሳሰብ ያለው ሰው ነው፣ እንደዚህ አይነት የወረደ አስተሳሰብ ያለው ሰው ነው ብዬ አስቤ አላቅም ነበረ። እንግዲህ ቤተሰቦች የወሰነውን ነገር አይታችኋል። ሰው እንዴት በዚህ ናክል የዘቀጠ ውሳኔ ይወስናል? ሰው እንዴት ለልጁ አያስብም? ወይስ እስካሁን ድረስ እያስመሰለ ነበረ? ለነገሩ ባለፈውም ተናግረን ነው ነበረ። አብርሃም እያስመሰለ ነው እንደዚህ እየሆነ ያለው። ሁለቱም የያዙት ትዳር ሳይሆን የቃቃ ጨዋታ ነው ብዬ ተናግሬ ነበረ እና የወሰነውን ውሳኔ ደግሞ አይታችኋል። እኛ ውሳኔው ለምን ወሰነ ምናምን አይደለም። እሱ የራሱ መብቱ ነው፣ የፈለገውን የመወሰን መብት አለው። ግን ከሱ ተከትሎ የሚመጡ በጣም ብዙ ችግሮች አሉ። የመጀመሪያው ደረጃ የልጁ ማሰቃየት ነው መሀል ላይ ማለት ነው። ሌላውን ነገር ተውት፣ በቃ ቤተሰብ ማታለሉን፣ ሩታን ማታለሉን ምናምን ነገር ማስመሰሉን ተውት። ይሄ ሁሉ ነገር ያደረገው ከእስር ለማምለጥ እንጂ የምር ሩታን ወዷት የምር ልጁን አስበው ለልጁ አስበው አይደለም ይቅርታ የጠየቀው። እና በጣም እያደረገ ያለው ነገር በጣም የሚያስጠላ ነገር ነው። አብርሃም በዚህ ሰዓት እያደረገ ያለው ነገር እኔ ሩታን በዚህ ልክ ለምን ለመበቀል እንዳሰበ በዚህ ልክ ሩታን ማሰቃየት ለምን እንደፈለገ እየገባኝ አይደለም። መጀመሪያ ጀምሮ ካያችሁ አለስልሶ ነው ነገሮችን እያደረገ የነበረው። ከእስር ተፈታ እንደምንም ብሎ ከዛ በኋላ ወደ ሩታ ጋር ሄደ፣ ይቅርታ ጠየቀ፣ ልጁን መለሰ ምናምን ነገር። ከዛ በኋላ ምን አደረገ? ለሩታ አለውልሽ ከዚህ በኋላ አብረን ነው ምን ሆነው ምናምን ብሎ ፍቅር መስጠት ጀመረ ምናምን። ይሄ ነገር ምን ማለት ነው? በቃ ይሄ ሁሉ ማታለል ምንድነው ለአንተ የሚጠቅም? የልጅህን እናትስ በዚህ ልክ ማዋረድ፣ በዚህ ልክ ማሸማቀቅ ምንድነው አንተ የምትጠቀመው? ከዛ በኋላ ሩታን ምን አደረጋት? ባዶ አስቀራት። በቃ አሁን ላይ ሩታ ማንም የላትም ብሎ ነው የሚያስበው እሱ። ማንም የላትም ብሎ ሊያስብ ይችላል። እኛ ግን ከጎኗ ነን። አብርሃም ቢተዋት እኛ አንተዋትም። ሁሌም ቢሆን ከጎኗ ነን። በጣም ብዙ ወዳጆች አሏት፣ በጣም ብዙ ቤተሰቦች አሏት። አሁን ፊዚካሊ አብረዋት ያሉትን ሰዎች ቢያባረርም አብረዋት የነበሩ ሰዎችም እንደታስወጣ አደረጋት። ምን አይነት ሲስተም እንደተጠቀመ ተመልከቱ። አብርሃም ሩታን በዚህ ልክ ባዷን ብቻዋን ሜዳ ላይ ለማስቀረት ማለት ነው። እሱ ግን ያልተረዳው በጣም ብዙ ሰዎች አጠገቧ እንዳለ እነሱም ያባረራቸው ሰዎች ዳኒና ሜሪም እንዳባረራቸው እንደማይቀሩ ነገሩን ተመልክተው ሴራውን አይተው ሩታን ይቅር ብለዋት ከሩታ ጋር ድጋሚ አብረው እንደሚሆኑ ደግሞ አልጠራጠረም። እና ቤተሰቦች ዛሬ ሁሉንም ነገር በፊት ለፊታችሁ ውሳኔውን የቤተሰቡን ውሳኔ እንድታውቁልን ስለምፈልግ የቤተሰቡ ውሳኔ ከዚህ በኋላ ምን አይነት እርምጃ ምን ለማድረግ እንደተዘጋጀና ምን ለማድረግ እየተዘጋጀ እንደሆነ በዚሁ ልነግራችሁ ነው። ዛሬ እዱን ጠርቻታለሁ እና ሁሉንም ነገር በእናንተ ፊት ነግራታለሁ። ነገሮችን ማስተካከል ካለባት እህት ነች። ከሷ በላይ ማንም ነገሩን ቀርቦ ሊያስተካክለው ስለማይችል እሷ ሁሉንም ነገር ትናገራለች። ብዙዎችን ካጠገቧ አባረሃል። አሁን ግን ምንም በቃ ካጠገቧ ሊለይ ያልቻለ ሁላቸውንም ብታባረር ለነሱ ምናልባት በጓደኝነት በእህትነት ሊሆን ይችላል። እንዴት ነህ? ሰላም ነው? ሁሉ ሰላም? እንዴት ነህ? አለክ? አለናለን። ነው እኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ እግዚአብሔር የተመሰገነ ይሁን። ሰላም ሁኑልኝ። ወዳችኋለሁ። እኛም እንወዳችኋለን። እንግዲህ ቤተሰቦች እሺ፣ እንግዲህ ዛሬ ምንድነው? ዛሬ እኔ በቀጥታ ወደ ጉዳይ ልግባልሽ። ሩታ ምን አይነት ስቃይ ላይ እንዳለች አሁን ላንቺ ማስረዳት አይጠበቅብኝ፣ መናገር አይጠበቅብኝ። ግን አሁን የመጨረሻ ውሳኔሽ እንድትወስኚ ነው የምፈልገው። ሩታ ላይ መወሰን መብት አለሽ። አንቺ እህት ነሽ፣
ቤተሰብ ነሽ፣ የቅርብ ሰው ካንቺ በላይ ማንም ሊመጣ አይችልም ሩታ ላይ ማለት ነው፣ ሩታ ጋር። ስለዚህ ያን ነገር አሁን ላይ በቃ በቀጥታ እኔ የሩታን ሰላም መመለስ ትችያለሽ ብዬ ስላሰብኩኝ ዛሬ አንቺን ላገኝሽ የፈለኩት ማለት ነው። አሁን በዚህ ሰዓት ሩታ ምን አይነት ሁኔታ ውስጥ እንዳለች መገመት አይከብድሽም አይደል? እና አሁን የራሷ ሰው ያስፈልጋታል ብዬ ስላሰብኩኝ በቃ አሁን ላይ በድጋሚ እስካሁን ድረስ ብዙ ሰዎች መተው ሲሄዱ፣ ብዙ ሰዎች ወደሷ እየመጡ ወደ ኋላ ሲቀሩ ምንም ያልተለያት ሰው አለ እና ከእርሱ ጋር አንድ እንድትሆን እፈልጋለሁ። ይሄን ነገር ደግሞ እንድትነግራት እፈልጋለሁ። ሩታ ደስታን እንድታገባው እፈልጋለሁ። በቃ ምክንያቱም በዚህ ሰዓት ያላት እሷና እሱ ብቻ ነው ያላት። ስለዚህ ይሄ ነገር እንድታስተካክልኝ እፈልጋለሁ። ከዚህ በላይ ሩታ ማሰቃየት የለባትም። ደስታን አግብታ በሰላም መኖር አለባት። ሀሳብ አይከፋም፣ ደስ ይላል። ግን ጥሩ ነው፣ ጥሩ አስበሃል ማለት ያው ከሆነ አንጻር ያ ማን ነው ስሙ እንትና ማን ነው አብርሃም ነው ማን ነው የሚባል ሰው እሱ ካደረገ እንደዛ ለበለው እንጂ ምን ልበል። ለነገሩ ስሙን ራሱ መጥራትሽ አንቺ ሆነሽ ነው። አይ ምን ለሰው ልጅ እኮ አንተ የሰው ልጅ ክብር ከሌለው ክብር ለሌለው ክብር ሰጥተህ ታስተምረዋለህ። እና አብርሃም ያው ያደረገ ያለው ነገር ያደረገውም ነገር አይተሃል። እኔ ፈለገውንም ያድርግ ምን አገባኝ ሲጀመር ማለት ነው። በቃ እሱ ማለት ከሩታ ህይወት የወጣ ሰው ስለሆነ ማለት ነው። ያው አብርሃም ያለችዋ ተመሳሳይ አንድ ስለሆኑ ነው። ምንም እንትን አይደለም። እኔ በቀደም መክሬዋለሁ። የሰው አታበላሽ፣ ቆም ብለ ይሆነኛል ወደምትለው ሂድ። መሀል ላይ ቆመህ ወዲና ወዲያ አትበንደሽማን ይደወለ ሰው ህይወት አታበላሽ። ቆም ብለ አስብና ይሆነኛል ወደምትለው ምረጥና ሁን። ከዛ በኋላ ያኛው ደግሞ ቀጣዩ ሰው ደግሞ የራሱን ህይወት ይመራል። ወይ እሷን ካልካት ወይ እሷን ካልካት እሷን እንትን በል በሰው ህይወት አትጫወት ብዬ መክሬው ነበረ። በዚህ አጋጣሚ ማይቶ ይመስለኛል እንግዲህ ወስኖ ወደ ራሱ ህሊና እንትን ብሎ እስቲ ይሆነኛል ብሎ ወደ ሆነው ሄዷል። እዛ ጋርም ሄደ የሰው ህይወት አትጉዳ ነው ብዬ ምለው ለቀጣይነቱ ማለት ነው። የሰው ህይወት አትጉዳ። ማንም ሴት በሴትነቷ መጎዳት መሰቃየት የለባትም ብዬ ተናግሬያለሁ። አሁንም ቢሆን ይሄ ነው አቋሚ። ሴት ልጅ በሴትነቷ ደካማ ናት ተብሎ ማንም ወንድ ተነስቶ እንዲጎዳት አልፈልግም። እና በቃ የሰው ምክር ያው ሰምተሃልም አልሰማህም አይመለከተኝም። ግን ምንድነው እዚህ ጋር ደግሞ አንተ ላልከው ነገር ሩታ በጣም ተጎድታለች፣ በጣም እንዲህ ብላለች ምናምን ነገር ብለኸኛል። ምናልባት የልጇ አባት እሷ ያለች ሌላ ምርጫ ውስጥ መግባቱ በዛ ሊጎዳት ይችላል። በጎን ደግሞ ጠንካራም ሴት ናት ሩታ። እዛ ጋር ሲያወሩ ሲጨቃጨቁ እኮ ምንም አልመሰለኝ፣ ቁም ነገርም አልቆጠረቻቸው። እንደ አምባሳደር ነው መነጽሯን ገጭ አድርጋ በኮንፊደንስ እጃና አጥፋ እየተመለከታቻቸው ያለው። እዛ ጋር ስታያቸው እንደውም እኔ ቲያትር ቤት የገባች ነው የመሰለኝ የነሱ ያው ሁለቱ ማለት ነው። የሷ ልመና የርሜላ ልመና ተንበር ከመለመኗ ውሳኔን አሳውቀኝ እያለቀሰች ሴት ልጅ ምንድነው ወንድ ልጅ ለምና አልቅሳ ምትለምነው? በቃ ከመሰለው ያገባታል፣ ካልመሰለው ይተዋታል። እሷም እንደዛ ነው በኮንፊደንስ መሆን ያለበት። ለምን ወንድ ልጅ መለማመጥ ያስፈልጋል? ካኖረ ይኖራል፣ ካልኖረ አይኖርም። እና እዛ ጋር እኔ ሄርሜላ የሆነ ተማጽኖ እባክህን የሆነ በቃ እኔ ሳስበው በውስጥ ታዋቂነት እባክህን አፍቅረኝ ብላ በለቅሶ አስገድዳም ታፍቅረው ወዳም ታፍቅረው አላውቅም፣ ብቻ እሷ አይመለከተኝም። እና ምንድነው እዛ ጋር ሩታ ያው በንቀትና በኮንፊደንስ ነው እያየቻቸው የነበረው። ምኑ ቅንጣጣ አልተሰማትም። ምክንያቱም እኔ እንጃ የሆነ ሴራ የሱ ሴራ ራሱ ገብቷታል ይመስለኛል። እነ ሜሪ እነ ዳኒ ከወተሻጭ ስመጣ ማንን ሰው ማግኘት አልፈልግም ምናምን ብሎ የሆነ ብቻዋን እንድትቀር አይነት ነገር አስተሳሰቡ እንደዛ ይመስለኛል። ሩታ በአንድ ልብ ስለሆነ ነው እነሱን አታስፈልጉኝም ስመጣ ማንን ማግኘት አልፈልግም ብሏል ብላ እነሱንም እንደዛ እንትን ብላ ያስወጣቻቸው። እስቲ በቃ ይሁንለት ካስደሰተው ይሁንለት ብላ ነው እንጂ እዛች ጋር ራሱ የውስጡን ሴራ በውስጧ ሳታቀርቷ አይመስለኝም። እና እዛ ጋርም ራሱ ነው ተበቃ አንተ ውሳኔን አሳውቃት ምናምን አልተናገረችም። እጃና አጥፋ በኮንፊደንስ ነው በንቀት ነበር እያየቻቸው የሆነው። የሷ እንደዛ መስለ ምንድነው መልመጥመጥ የሄርሜላ መልከስ የሆነ መልመጥመጥ ሰው እንዴት በዚህ ለምን እንደዚህ ትዳር ላለው ስሜት ላይ እንደዚህ ምክንያቱም ሩታን እንዴት እንደሚወዳት እንዴት እንደሚያፈቅራት በፊት ወደኩ ተነሳው ምናምን ሲል እንደነበርና አሁን ላይ ደግሞ እንዴት እንደሆነ ስለምታውቅ ወደፊትም ይቺን ሰው እንደዛ አይነት ሁኔታ አድርጎ ሊጎዳት ይችላል በሚል በንቀት አስተያየትና በንቀት አመለካከት ነው እንደውም አብርሃም እራሱ እንዲህ በእጇም አልነካችው ምንም መልስም አልሰጠችም። በኮንፊደንስ ነው መነጽሯን ጋር አድርጋ በንቀት እያየቻቸው ነበርና ሩታ ከወሰነች ወሳኝ ናት።
የሆነ ለፍቅር ብላ መሰጣቸው ነገሮች በጣም በጣም ከባድ የሆነ እንትኖች ቦታ ናቸው መሰጣቸው። ንቃም ከተዎች ደግሞ በዛው ልክ ነች መመለሻ የላትም። እና እኔ አሁን አንተ ላልከው ነገር ደስታ ይወዳታል። እኔ በፊትም ደስታን እኮ ውጣ እንደዚህ ሁን ምናምን ብያልኩት የሁለቱን እንትኖች አትረብሽ፣ በቃም በመሀል እየመጣ አትረብሽ፣ ቆም ብላ ተስልጇ ታሳድግበት ወሰነ ስራ በሚል ነበር እኔ ደስታን እንትን ያልኩት ማለት የሁለቱን ሀሳብ። እሱም አብርሃምም ሰው ሚላትን አሰማም ውሳኔውን እንዲያችን ያልችኝ ሲለኝ ያንን ሰው አይታ እንደዚህ እንደዚህ ያደረገችኝ ሲለኝ ስሜታዊ ሆኜ ሁለተኛ እዛ ቤት እንዳትመጣ ብዬ ያልኩት ደስታን ማለት ነው። ለካስ እሱ የሰው ልጅ ለነገሩ እንደዚህ ሆዱ ተከፍቶ ወይ አይምሮ ተከፍቶ አይታይም። ራሱና ራሱ አንድ እግዚአብሔር ብቻ ነው የሰው ማንነትና ምንነት ሀሳቡ ምን እንደሆነ ባለቤቱና አንድ እግዚአብሔር ብቻ ነው የሚያውቀው። እንደ ሰውኛ ሰው ከንግግሩ መልካም ጥሩ የሆነ ተጎዳ ይመስልህና ለምን ጎዳኸው ያንን ሰው ለምን እንዲያደረከው ብለ ትላለህ። እንደ ሰውኛ ከምሰማው ከቃሉ አንፃር ከሚናገረው ቃላት አንፃር ያንን ነገር ልትል ትችላለህ። ግን ሰው ለምሳሌ እኔ አንድ ሰው ነይ ብሎ ቢጠራኝ ማቀው ሰው ነይ እንደዚህ ብሎ ቢለኝ ላምነው ይችላል። ግን ውስጡ ላይ ምን አስቦ እንደመጣ እኔ አላውቅም። እግዚአብሔርና ባለቤቱ ነው የሚያውቀው። ላጠፋኝም ይሁን ሊጎዳኝም ይሁን ምንም ይሁን እኔ አላውቅም። ከአንደበቱ ግን መልካም ንግግር ሲናገር ያን ሰው መልካም ነው ብዬ ነው የማስበው። እና በዛን ሰዓት እሱ እንደዚህ አይበደለችኝ እንደዚህ ያቺን ማምሲን ደስታና ሩታን ተናገረችው ነበር ከንግግሩ አንፃር ማለት ነው። ግን ዛሬ ላይ እንደዚህ አይነት ሰው ይሆናል ብዬ አላስብም በዛን ሰዓት ሲናገር ማለት ነው። ግን አሁን ለስታው ደግሞ እንደዚህ አይነት ሰው ሆኖ ወርዶ ተገኘ። አያገባኝም፣ ይውረድም ይፈጥፈጥም አይመለከተኝም፣ እሱን አይመለከተኝም። እና ላንዱ ያልከኝ እንግዲህ ደስታና ሩታ ይጋቡ በቃ እሱን በአስቸኳይ ማግባት አለባት ምናምን ላልከው ነገር እሱ የሷ ውሳኔ ነው። እንደ እህት ግን ቅድሚያ አሁን በሷ ታግባ እንደዚህ ሳይሆን መታ ቢያንስ አይምሮዋን አሳርፋ ትንሽ ዘና ፈታ ብላ ወደ ራሷ አስባ አቋሟን ሁሉ ነገሯን አስባ በቃ አሁንም ሙሉ ሰው ናት። ደግሞ በጣም ጠንካራና ኮንፊደንስ ለሚመጣባት ነገር መጋፈጥ የምትችል ሴት እንድትሆን ራሷን አድሳ ከዛ በኋላ የራሷን ውሳኔ ብትወስን ብዬ ነው የምለው። አንተ በርግጥ እንደ እህት እንደ ወንድም ተሰምቶ ነው እንደ ቤተሰብ ተሰምቶ ነው በቃ ካየኸው አንጻር ተናደ ነው። አትናደድ፣ ምን ያናድዳል? ሰው ቢሄድ ሰው ይተካል እና ምንም ማለት አይደለም። በዚህ ስላሰብክላት አንተ ቴንኪዩ ነው ማለት የምፈልገው። ምንም ነገር አይሰማ አያስጨንቅ፣ ነገሮችን ሁሉ በሂደት ታየዋለ። ሩታም እዚህ መታ ትንሽ ሪላክስ እንድትረጋጋ ሄዳለሁ እንግዲህ መሄድ አለብሽ። እኔ የማስበው በቃ ባለፈው ሚዱ ብያችሁ ነበር ከጋኒ ጋር መሄድ አልቻላችሁም በተለያየ ምክንያት። ሳትሄዱም ነገሮች ተስተካክለዋል ኦሬዲ ተስተካክለው ነበር። አብርሃም ልጁ ወስዶ ከልክሎ ነበር። ልጁ መልሶ ሊታሰር ነበር። ከስርም ተፈቶ ጥሩ ነገር እያየን ነበር በጊዜው ማለት ነው። ሳትሄዱም ነገሮች ተስተካክለው ነበር። በዛ መንገድ ግን መሄድ አልቻላችሁም በዛ ምክንያት። ግን አሁን ላይ በጣም አሳሳቢ ደረጃ ላይ ያለችው ሩታ በሰዓት ምን እያሰበች እንደሆነ ምን እየሆነች እንደሆነ ማንም አያውቅም ብቻዋን ነው ማለት ነው። ስለዚህ በእርግጥ ሩታ ማለት ጠንካራ ሴት ናት፣ ጀግና ሴት ናት። የምሬ ነው። በጣም ጥሩ አስተሳሰብ ያላት ሰው ነች። በትንሽ ነገር እንደዚህ ቀሽም አይደለችም። በትንሽ ነገር የምትሸበር ሰው አይደለችም። ይብላይ ለሄርሜላ ነገሩን አበለሻሽታ አብርሃምን የራሷ ያደረገች ለመሰላት ሌላው ችግር የለውም። ምናልባት ሄርሜላ ያልተረዳችው ነገር ቢኖር አብርሃም ሴት ከሴት መቀየር የለመደ ወንድ ነው እና ይሄን ነገር ላይ ነገም ከእሷን ጥሏት ባለመሄዱ ምንም ማረጋገጫ የላትም። በእርግጠኝነት ደግሞ ልጅ እያየ የልጁን እናት ጥሎ ሄደ። ነገ ሄርሜላን ጥሏት ባለመሄዱ ምንም ማረጋገጫ የላትም። ዛሬ የልጁን እናትና ልጅ ጥሎ ሄደ አብርሃም ነገ ሄርሜላንም ቁጭ አርጓት እንደሚሄድ እኔ 100% እርግጠኛ ነኝ። ምክንያቱም ልምድ ባንድ አይተው ያሳለፈው ጊዜ አለ። ከዛ በፊት ብዙ ሴቶች ወደ ህይወቱ መጥተዋል። ሁላቸውንም ግን እየተቀበለ እያስተናገደ ምናምን ነገር በቃ ነበር እያሳለፈ የነበረው። ሴቶቹን እንዴት እንደ እቃ እየቀያየረ እንደሆነ ለቤተሰብ ለእናንተ መናገር አይጠበቅብንም። ሁሉንም ነገር የምታውቁት ነገር ነው። ግን ማሰብ ያለባችሁ ነገር እዚህ ጋር ሁላችሁም ከሩታ ጎን ነው መቆም ያለባችሁ። የሩታን ጥንካሬ መደገፍ አለባችሁ። ከሷ ጎን ቆማችሁ ለሷ ማገዝ አለባችሁ። በቃ በይሳት መቅናናት ትፈልጋለች፣ ከጎኗ የሚሆን ሰው ያስፈልጋታል። ስለዚህ ሁላችሁም ከሷ ጎን ነው መቆም ያለባችሁ። ምክንያቱም ብቻዋ ነው ልጅ የምታሳድገው ከዚህ በኋላ ምናልባት ያለው ነገር ተሳክቶ ደስታም
ልጁን ተቀብሎ ሩታን ተቀብሎ አብሮ መኖር ከቻለና ከፈለገ አብሯት እሱ በጣም ይፈልጋል፣ በጣም ይወዳታል። ልጅም እንዳላት እያወቀ አብሯ መኖር ይፈልጋል እና ይህን ነገር እንዲሳካ ሁላችንም ሀሳባችን ያ ነው እና ደግሞ በዛ ላይ እኔ ሩታ በጣም ጠንካራ ሴት ደግሞ መሆኗን በዚህ ማረጋግጥላችሁ ምንድነው የሁሉ ሴቶች ጋር እየሄደ ሲመጣ ከዚህ ሁሉ ሴቶች እሷን እያወዳደረ ሴቶች በመጡ ቁጥር ከሷ ጋር እየተጨቃጨቀ ሁሉ በደል እያደረሰባት ተቋቁሞ ችላ ኖራለች። አሁን ለሷ ብርቁ አይደለም። ሲጀመር አብርሃም ይሄን ቃል ማውጣቱ ለሷ ብርቁ አይደለም። ምክንያቱም የለመደው ነው። እሷም ለምደዋለች። በቃ እንደዚህ አይነት ቃላቶችን ከአብርሃም የማትጠብቀው ነገር መስማት ለሩታ ብርቁ አይደለም። አዲስ ነገር ቢሆን በዚህ አጋጣሚ ላንድ እየላቋርጥና በዚህ አጋጣሚ እውነትን ብላል። የለመደው ነው፣ ለሷ ብርቁ አይደለም። ያው ሴት መቀያየር አያቴ ምን ይል ነበር መሰላችሁ? ያጠበቁት ጥብቆ ሲሞቱት ያውልቁታል። ያው እንትን ነው፣ ልማድ ነው፣ ባህሪ ነው። ያው አመል መቼ ምንም ማድረግ አትችልም። ስትሞት ነው አመልህም አብሮ የሚሞተው ማለት ነው። እና እንደዛ ይል ነበር አያቴ። ልክ ነህ። ለሷ ምንም አይደንቃትም አይሞቃትም። ከዚህ በኋላ ግን ዳግመኛ አብርሃም ወደ ህይወትሽ ልግባ ቢል እኔ እንጃ አላቅም። አስገቢው አታስገቢው አልልሽም፣ የራስሽ ውሳኔ ነው። ምክንያቱም ማንም በማንም አይምሮ ማዘዝ ስለማይችል ማለት ነው። እና እሱ የራስሽ ውሳኔ ነው። እና ሴቶች እባካችሁ ማለት ልካችሁን ወቁ ሁላችሁም ማለት ነው። በዚህ ልክ በአገሩ ሰው እንደሌላ አድርጋችሁ አታስቡት። ሄርሜላ ተልፈተፈተች ብላችሁ ሩታም እንድትልፈተፈት አጠብቁ ማናችሁ ማለት ነው። በዛ ላይ ደግሞ ኦዲየንሶች አላችሁ፣ እንደ ውሃ የምትገለባበጡ ኦዲየንሶች አላችሁ። አንዴ ካንዱ የምትሆኑ ኦዲየንሶች አላችሁ። በጣም መረን ይለቅቃችሁ ስርዓተ ቢስ ኦዲየንሶች አላችሁ። በዛው ደቂቃ 30 ደቂቃ ባልሞላ ልዩነት ውስጥ ሩታና አብሪሽ አብረው መሆን አለባቸው፣ ሁሌ መለያየት የለባቸውም፣ ከልዑል ጋርና አብርሃም ሩታን ማየት ናፍቆናል ምናምን እያላችሁ የነበራችሁ ሰዎች መልሳችሁ ተገልብጣችሁ ግን ከሄርሜላ ጋር እያላችሁ አብርሃምና ሄርሜላ አንድ መሆን አለባቸው፣ አብርሃም ውሳኔ ትክክል ነው እያላችሁ በጣም እያጨበጨባችሁ የነበራችሁ ኦዲየንሶች ያላችሁ እናንተ በጣም ስህተት ነው የሰራችሁት። አብርሃም በዚህ መንገድ ትክክል ሆኖ አያውቅም፣ መቼም ትክክል አይሆንም። ምክንያቱም የልጁን እናት ነው ጥሎ እየሄደ ያለው። ልጁን ህፃን ልጅ ነው ጥሎ እየሄደ ያለው። የልጁን እናት ነው ጥሎ እየሄደ ያለው። የልጁን እናት ልጁን ጥሎ እየሄደ ከሌላ ሴት ጋር ለመሆን እየሞከረ ከሌላ ሴት ጋር ለመሆን ውሳኔ እየወሰነ እናንተ ግን አብርሃም ትክክል ነው እያላችሁ ነበረ። በምን አይነት አይምሮ ነው የምታስቡት? ምን አይነት ጭንቅላት ነው ያላችሁት? እንዴት ነው አብርሃም በዚህ ልክ ትክክል ነው ብላችሁ ልታስቡ የቻላችሁት? መቼም ትክክል ሊሆን አይችልም። ምክንያቱም እንዴት ነው እስኪ ለአንዲት ደቂቃ ራሳችሁን በአብርሃምና በሩታ ቦታ ሆናችሁ እዩት እስኪ፣ አይምሮ ካላችሁ ማለት ነው። ሰው እንዴት ነው ልጁን ጥሎ እየሄደ አይዞ ጎሽ የሚባለው? ምናልባት ዛሬ ሄዶ ሊሆን ይችላል። ለፈተናም ነው የምትሉ ሰዎች አላችሁ። አብርሃም ሄርሜላን እየፈተናት ነው፣ ሩታና አብርሃም ሆነው ሄርሜላን እየፈተናት ነው የምትሉ ኦዲየንሶች አላችሁ። ይሄ በታምር ሊሆን አይችልም። እንደዚህ አይነት ውሳኔ እንደዛ ቢሆን ራሱ አብርሃም ትክክል አይደለም። ምክንያቱም በስህተት ነው እየተጫወተ ያለው። የምር ከልቡ አፍቅራው እንደዛ እየሆነችለት እንደዛ እየተልፈሰፈሰች እንደዛ በቃ ራሷን ክብሯን ጥላ ዝቅ ብላ እንደዛ እየተለማመጠች እያለቀሰች እንደዛ ስትሆን ለሷም ማሰብ አለባት። የምር አሁን እናንተ እንዳሰባችሁ ቢሆን ራሱ ትክክል አይደለም ያ ሀሳብ ማለት ነው። ስለዚህ እኔ ምን ማለት እንዳለብኝ አላቅም። በቃ አይምሯችሁን አስተካክሉ በቃ እያንዳንዳችሁ ማለት ነው። በዚህ ልክ እንደ ከብት አትነዱ። ቆም ብላችሁ ለማሰብ ሞክሩ። ነገሮችን ለማመዛዘን ሞክሩ። አይምሮ ተሰጥቷችኋል፣ ጭንቅላት ተሰጥቷችኋል። ጭንቅላታችሁን ተጠቀሙበት። በቃ ዝም ብላችሁ እንደ ከብት አትጓዙ። አሁንም ቢሆን ደግሞ የምነግራችሁ ነገር ሩታ ምንም አትሆንም። ለሩታ እኛ ያለንላት። ሩታ መቼም ምንም አትሆንም። ለሷ እኛ ያለንላት። በቃ ለሷ በዙሪያ በጣም ብዙ ሰዎች አላችሁ። መጀመሪያም ተናግሬው ነበረ። በጣም ብዙ ሰዎች አሉ አይዞሽ ምላት ያበረታቷት። በቅርቡ ደግሞ ወደ ቡታጀራ መጣ ከእናት አባቷ ጋር ዘና ብላ ህይወቷን እንደምታድስ ሙሉ እምነት አለኝ። ያም ባይሆን ደግሞ ብቻዋን ብትሆን በራሷ አቋም ያላት ሴት ነች። ለሷ ብዙ እንትን አንልም። ግን አሁን ማስተም በዚሁ የምነግራችሁ ቤተሰቦች አሁን ድጋሚ ከአብርሃም ጋር ምናምን ትሁን ብለን አንነግርም፣ አናወራም፣ አናለቃቀስም። በቃ አብርሃም የራሱን ምርጫ መርጧል፣ እሷም የራሷን ምርጫ መምረጥ አለባት። አብርሃም ወደምትወደው ሴት ሄዷል፣ እሱም ወድሻለሁ ብሎታል። በስተመጨረሻ ያው እስከዛሬም ድረስ እያስመሰለ ነበር ማለት ነው ከሩታ ጋር የነበረው። አሁን ላይ ደግሞ ሩታንም በጣም የሚወዳት የሚያፈቅራት ለሷ ብሎ ከሀገር ተሰዶ የመጣ ሰው አለ። ደስታን ከሷ ጋር እንዲሆን እኛ የቻለውን ሁሉ እናደርጋለን። በቅርቡ እኛ ድል ያለ ሰርግ ደግሰን
ፏስ እናረጋችሁ ታያላችሁ ቤተሰቦች። አሁን ከዚህ በኋላ ሁሉ ነገር ጭቅጭቅ ነዝን ንስታ ቀጣይ ህይወቷን ከደስታ ጋር እንደምታሳልፍ ሙሉ እምነት አለኝ። ስለዚህ አሁን ማድረግ ያለብሽ ይሄንን ነው ብዬ ነው ማስበው። በቃ በቻልሽው አቅም ከእንትና ጋር ያለው ነገር ከአብርሃም ጋር ያለው ነገር ኦሬዲ አብቅቷል እና ሩታና ደስታ መጋባት አለባቸው ብዬ ነው ማስበው። በቃ ምክንያቱም ከዚህ ብቻዋን ስትሆን ብዙ ነገር ልታስብ ይችላል፣ ሌላ ነገር ልታስብ ይችላል እና ብዙ ሰዎችም እየመጡ ሊጨቀጭቋ ስለሚችል ከጎኗ ሰው ያስፈልጋታል። ማለት ቤተሰብ ከሷ ጋር ውሎ ላያድር ይችላል፣ ግን በቃ አንድ ውሎ የሚያድር በቃ የራሷ የሆነ ሰው ያስፈልጋታል። ስለዚህ ደስታን አግብታ በደስታ እንድትኖር እፈልጋለሁ እኔ። እንግዲህ ከዚህ በኋላ የራሷን ያው ውሳኔ ተወስናለች። እንደኛ አቋምና ያው አንተ እንዳልከው ደስታን አግብታ በደስታ እንድትኖር እንፈልጋለን ላልከው ነገር ጥሩ መልካም ሀሳብ መልካም ምኞት ነው። እንግዲህ እንደ ምኞት ያድርግልህ ብዬ ነው የምለው ወንድሜ። ምንም አይደለም እንግዲህ በቃ እንግዲህ ቀጣይ ቤተሰቦች ሁሉንም ነገር በቃ እያተከታተልን ነው ምናሳውቃችሁ። ከዚህ በኋላ ምንም አይነት ልምምጥም ጭቅጭቅም የለም፣ ውሳኔ ነው የምናሳልፈው። በቅድሚያ ግን ያው የምልህ ነገር ምንድነው አሁን እኛ ደስታን አግብታ በደስታ ትኖር የሚለው ነገር ጥሩ ሀሳብ ነው። ቅድሚያ ግን ራሷን ሪላክስ ታድርግ። የድሮ ሩታ ጠንካራዋ ምንም የማይበግራት ሩታ ሆና እንድትገኝልን ነው ቅድሚያ። ትንሽ ራሷን እረፍት ማድረግ ስላለባት እረፍት እንድታርግ ነው መመኘው። በቃ መታረፍ ታርጉ ብዬ ነው ማስበው። ከዛ በኋላ ነገሮች በሂደት ይቀጥላሉ ማለት ነው እና ከዚህ በላይ እንግዲህ ቤተሰብ ማናዛባችሁ ቀጣይ የሚሆነውን አብረን እናያለን። ሰላማችሁ በያላችሁበት ብዝት ይበልልን። እንወዳችኋለን።